እንግዲህ ለአድማጭ ተመልካቾቻችን የምናነሳው ጥያቄ አለ። የዘንድሮውን የእንግሊዝ ፕሪምየር ሊግ ዋንጫ ማን ያነሳል? ማን ሻምፒዮን ይሆናል? በነገራችን ላይ ሁሉም ቡድኖች ሻምፒዮን ለመሆን ነው ወደ ሜዳ የሚገቡት። አርሰናል፣ ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ ቼልሲ፣ ቶትንሃም ሆትስፐርስ፣ ሊቨርፑል፣ አስቶን ቪላ እንዲሁም ሌሎቹ ቀሪ የፕሪምየር ሊጉ ቡድኖች ሁሉም የፕሪምየር ሊጉን ሲዝን ሲጀምሩ ጨዋታውን ሲጀምሩ 0 ነጥብ ላይ ናቸው። እኔ አርሰናል ያነሳል የሚል እምነት የለኝም። ማንቸስተር ሲቲ ያነሳል የሚል እምነትም የለኝም። እንዲሁም ሌሎችም ዩናይትድም፣ ቼልሲም፣ ቶትናምም፣ ሊቨርፑልም አስቶን ቪላም አለለም። ምክንያቱም ሌስተር ሲቲ ማንስቷል እኮ ከዜሮ ነው የሚነሱት። 0 ነጥብ ላይ ናቸው። አሁን ላይ 0 ነጥብ ላይ ናቸው። ቅድመ ግምቶች ሲሰጡ ምክንያታዊ በሆነ ምክንያቱም እኔ ማነሳው ነውሻ እነዚህ ነገሮች መሰጠት ያለባቸው ከፕሪሚየር ሊጉ 15 ሳምንታት በኋላ ነው። 15 ሳምንታት በኋላ ከ15 ጨዋታዎች በኋላ ያኔ ማን ነው ዋንጫውን ሊበላ የሚችለው? 15 ጨዋታዎችን አንድ ቡድን ካደረገ ሊያሳየው የሚችለው ቀሪው ጨዋታ አመላካች ነው። ኢቭን አይደለም ሲዝኑን ይቀርና በአንድ ጨዋታ ለምሳሌ የዛሬን ጨዋታ አርሰናል ከማንቸስተር ሲቲ ነው የሚጫወቱት አይደል? አርሰናል ያሸንፋል ወይም ማንቸስተር ሲቲ ያሸንፋል ማለት አንችልም። የጨዋታውን ቢያንስ 20 ደቂቃ 25 ደቂቃ ማየት ይጠበቅብናል። ከዛ በኋላ ማን እንደሚያሸንፍ ግን ልንጠቁም እንችላለን። የተለያዩ ኦፕታን ጨምሮ የተለያዩ ግምቶችን የሚያወጡ አሉ። ኦፕታም አውጥቷል። አሁን 38% ለአርሰናል ሰጥቶታል የእንግሊዝ ፕሪሚየር ሊግን ያነሳል ብሎ፣ ወደ 20% ደግሞ ለማንቸስተር ሲቲ፣ ከዛ 9% ለሊቨርፑል፣ ማንቸስተር ዩናይትድ፣ ከዛ በኋላ እንደዚሁም ደግሞ አስቶን ቪላ፣ ቼልሲን እና ቶትናምን ሁላ አስወጥቷቸዋል ኦፕታ። እኔ በዚህ ግን አልስማማም። ምናልባት ይሄንን ቪዲዮ የሚመለከቱ ሰዎች ወይ ድምፃችንን በሬዲዮ የሚሰሙ ሰዎች ምላሻቸውን መስጠት ይችላሉ ብዬ አስባለሁ። ነው ልክ ነህ። ምናልባት የኦፕታም ግምት ነው። አሁን አርሰናል የመጣበት መንገድ አለ፣ እያሳየው የነበረው አቋም አለ። በዚህ አጋጣሚ 23 24 24 25 25 26 የጨዋታ ማለት የሶስቱን ዓመታት ጨዋታ ውጤት አውጥተዋል። ማን ነው በሶስቱ ዓመታት ውስጥ ምርጥ ቡድን የሚል ነገር ወጥቷል። እና አርሰናል አንደኛ ነው፣ በዛ ሁለተኛ ሲቲ ነው። 248 ውጤት በማግኘት አርሰናል አንደኛ ነው። 240 በማግኘት ሲቲ ሁለተኛ ነው። እያለ ይቀጥላል። ሊቨርፑል፣ አስቶን ቪላ ምናምን እያለ ማይንሰርንም ኢቨን 6ኛ ደረጃ ላይ ያስቀምጦታል። እዚህ ውስጥ ቶተናም የለም በሚገርም ሁኔታ። እና ትልቅ ቡድን ነው ቶተናም የምናውቀው ማለት ነው። ይቀመጣል። ኦፕታን ጨምሮ ብዙ ሰዎች መላምታቸውን ያስቀምጣሉ ካስመዘገቡት ነጥብ፣ ከተነሱበት ነገር። በተለይ አርሰናል ደግሞ ዋንጫ በልቶ ነው የመጣው። ቻምፒየንስ ሊግ ላይ የተሻለ ተፋላሚ ሆኖ ነው የመጣው፣ ዋንጫውን ባይበላ እንኳን ማለት ነው። ከዛ ውጭ ደግሞ እያሳያቸው ያላቸው አቋሞች አሉ። ከነዚህ በመነሳት ኦፕታ እንግዲህ የራሱን ግምት አስቀምጧል። ምናልባት እንደኛ ደግሞ ከነበርንበት አምና ካሳለፍናቸው ወይም ደግሞ የእንግሊዝ እግር ኳስን በተለይ የፕሪሚየር ሊጉን የማስተላለፍ ልምዱም አለን ከነበረን ነገር፣ ሲቲ ደግሞ ካለው አቋም፣ ቼልሲ ካለው አቋም፣ ሊቨርፑል ካለው አቋም በመነሳት ደግሞ እንዲሁ እናስቀምጣለን ማለት ነው። አልፎም ተመልካቾቻችን ያስቀምጣሉ። ግን ያው የዛሬውም ጨዋታ አንድ የሚያመላክተን ነገር ይኖራል። አንድ የሚያመላክተን ነገር ስለሚኖር የኮሚኒቲ ሺልድ ጨዋታ እንደሚታወቀው ያው መጋረጃ ቀዳጅ ነው፣ ወይም ደግሞ ይሄ እንዴት ነው የፕሪሚየር ሊጉ በር መክፈቻ ነው የሚባለውና ትልቅ ግምት የሚሰጠው ነው። እንዲህ በቀላሉ የሚታይ አይደለም። የተጫዋች አቋም የሚፈተሽበት ነው። የተጫዋቾችህን ታክቲክ የምታይበት ነው። የተጫዋቾችህን አንድ ተጫዋች የት ቦታ ላይ ነው በጣም ስኬታማ የሚሆነው የሚለው የምታይበት ነው። ከዛ ውጭ ደግሞ በድል ስትጀምር አመቱ ሙሉ የተሻለ ነገር የምታደርግበት ነው። እንግዲህ ኦፕታ ቢሰጥም እኔም እንደ ቢኒ አልስማማም። ሌስተር ሲቲ እኮ ሳይታሰብ እኮ ዋንጫ በልቷል አይተህ ከሆነ ማን እንደሚበላ አታቅም። አሁን ከስር የሚመጡት ቡድኖች አጠናክረው ራሳቸው የሚመጡት ማን እንደሚበላ አታቅም። እንግዲህ እንደ ሁሉም ግምት የኦፕታንም እንግዲህ ተናግረናል። ሌሎች ደግሞ እንግዲህ የሚሰጡንም በየመሃሉ መረጃ እያደረስን ይላለን። ግን እንደተባለው ሲቲ
አቅሙን አጠናክሮ ነው የመጣው እንጂ አልጎደለም። የተጎዱ ተጫዋቾች አሉ፣ እነሱ ተመልሰዋል። ልምምድ ላይ ነበሩ፣ ተመልሰዋል። የተሻለ እንቅስቃሴ ሲያደርጉ የነበሩ ተጫዋቾች አሉ። እንዲሁም ደግሞ ጀስት አዳዲስ ተጫዋቾችም ለማስፈር ኤንዞ ፈርናንዴዝን እኮ ሊወስድ ኦልሬዲ ድርድር ላይ ነው። ኤንዞ መጣ ማለት ደግሞ ሲቲ ምን አይነት ቲም እንደሚሆን ትልቅ ነገር ነው የሚጨምርለት መሀል ላይ። ስለዚህ ኤንዞ ደግሞ ከማሬስካ ጋር ሁለቱም ያው ኤንዞ ናቸው፣ ሰርተዋል። ቼልሲ ቤት አብረው ሰርተዋል። ያውቀዋል አቅሙን፣ አብሮት መስራትም ይፈልጋል። ጥሩ እድልም ስለሰጠውና ለኤንዞ ፈርናንዴዝ ለማሬስካ የተሻለ እንትን ስላለው እይታ ስላለው ነው። ወደ ሲቲ መጣ ማለት ደግሞ ትልቅ ቡድን ነው የመጣው። ያ ስለሆነ አቅሙን የሚያጠናክር ቡድን ነው በአሁን ሰዓት ያለው ሁሉም ጋና ይሄ ይበላል። ይሄን ዓመት ይሄ ነው የሚያሸንፈው የምትለው ቡድን እጅግ በጣም አይኖር፣ ከባድ ነው።